በኢየሩሳሌም ልብ ውስጥ በመጀመሪያው የንጋት ብርሃን በተጠመደ ኮረብታ የታሪክን መንገድ ለዘላለም የሚቀይር ክስተት ተከሰተ። የኢየሱስ ክርስቶስን ዕርገት የመለኮታዊ ድል፣ የሐዘንና የተስፋ ጊዜ ተያይዟል። ከትንሣኤው ከ40 ቀናት በኋላ ኢየሱስ ደቀ መዛሙርቱን በደብረ ዘይት ተራራ ላይ ሰበሰበ። ከእርሱ ጋር አብረው ተጉዘዋል፣ ከእርሱ ተምረዋል፣ ተአምራቱንም አይተዋል። አሁን ግን አንድ ትልቅ ነገር እንደቀረበ ተሰማቸው። ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጉ፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው፣ ያዘዟችሁንም ሁሉ እንዲታዘዙ አስተምሯቸው። እኔም እስከ ዘመናት ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እነዚህ በምድር ላይ የመጨረሻ ቃሎቹ ነበሩ። ብርሃኑን ወደ ተሰበረ ዓለም የመሸከም ተልእኮ። ነገር ግን የደቀ መዛሙርቱ ልብ ከባድ ነበር። ምክንያቱም ይህ ጊዜ የስንብት ምልክት እንደሆነ ያውቁ ነበርና። ጌታ ሆይ ፍቅርህ ለዘላለም ለውጦናል። ስንሸከም አሁንም ምራን ብርሃንህን። ከዚያም ለዘላለም በሚሰማ ቅጽበት ኢየሱስ መነሳት ጀመረ። በረከቱ በሰማይ ጥሪ ወደ ላይ ሲወጣ በአየር ላይ ቆየ። ልባቸው በመገረምና በሐዘን መካከል እንደተቀደደ አስቡት። ከእነሱ ጋር የተጓዘው ሳቃቸውንና እንባቸውን የተጋራው ሞትን ራሱ ያሸነፈው አሁን ወደ አባቱ እየተመለሰ ነው። እሱ እስኪጠፋ ድረስ ተመለከቱ። ዓይኖቻቸው በሰማይ ላይ ተተኩረው፣ ነፍሳቸው በኪሳራና በተስፋ መካከል ተይዛ። ሁሉንም ነገር የለወጠውን እንዴት ደህናውን ትላለህ? የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ የተወሰደው ኢየሱስ ሲሄድ እንዳያችሁት እንዲሁ ይመለሳል። የመልአኩ ቃል ጸጥታውን ወጋው። የመመለሻ ተስፋ፣ የተስፋ ብልጭታ። ደቀ መዛሙርቱ አልተተውም። ተልእኳቸውም አደራ ተሰጥቷቸውም የወይራ ዛፍን ተዉ። በልባቸውም የመጨረሻ ቃላቱን ተሸክመው። ዕርገቱ ፍጻሜ አልነበረም፣ ነገር ግን መጀመሪያ በድፍረት ለመኖር፣ በብርቱ ለመውደድ፣ የሚመለስበትንም ቀን ለመጠባበቅ ጥሪ ያቀረበ። የኢየሱስ ክርስቶስ ዕርገት ለዘላለማዊ መገኘቱ፣ ለመለኮታዊ ተስፋው እና እንደገና እንደሚመጣ የማይናወጥ ተስፋ ምስክር ሆኖ ይቆማል። እስከዚያ ቀን ድረስ የእርሱ ተከታዮች ነበሩ። ለዘላለም ወደ ክብር በወጣው በዘላለም ተለውጠዋል።